መሀል ላይ ቀረ ወገን ኦ ተሳቢ መጣ። እዚህ ጋር ተሳቢ መኪና እኔ አልወድም። በስተግራ በኩል እዚህ ጀምሮ ጉሊት የሚሸጥበት ነው። ስቲል እንደውም አሁን አለ ራሴ ሙዝ ይሸጣል። ሙዝ አቮካዶ ይታየኛል። ከዛ እያለ ያው ይቀጥላል እና ይሄ የኮሪደር ልማት ጀመርበት አሪፍ ይሆናል። ትንሽ እዚህ አካባቢ የሳይድ ፎቆቹ ሳይድ ማረጋዎቹ ግዴታ መስፋት አለባቸው። ሰው ተጨናንቆ ተጣቦ ነው የሚሄደው። እዚች ጋር አንድ ዳቦ ቤት አለች ኮርና ጋር። ሰላም አለይኩም ጋይስ እንዴት ናችሁ? ዛሬም በሌላ ዴይሊ ቭሎግ ተመልሼ መጥቻለሁ። ዛሬ በምሽት የምናየው ዓለም ባንክ ነው። ቤተል ዓለም ባንክ ነው የምናየው። አሁን ያለው ሳይዱ ከቤተል ዓለም ባንክ ስትመጡ ከቤተል ዓለም ባንክ ሳይድ እንጂ ነው እየወረድኩ ያለው። ከኋላዬ ባቡል ኸይር አዲስ የሚያስገነባው ህንጻ አለ። እሱም አልፌ ነው አሁን ያለው። ዓለም ባንክ በምሽት ምን ትመስላለች አብረን እናያለን። ዓለም ባንክ ትንሽ ሞቅ ደመቅ እያለች የምትሄደው ወደ አደባባይ ሳይድ እና ወደ አየር ጤና ሳይድ ወደሚወስደው መንገድ ነው። ያው ትንሽ ሞቅ የሚለው ከዛ ውጭ ኮሪደር ልማቱ ገና ስለሆነ ዳርክ ነገር ነው። ኦልሞስት አደባባዩ ሳይድ ለአደባባዩ በጣም ቅርብ ነኝ፣ ግን ያው ኮሪደር ልማቱ ስቲል ስለተጀመረ እዚህ አካባቢ ዳርክ ነው። እዚህ ከቤተል የሚመጡ ታክሲዎች መጨረሻ የሚያወርዷችሁ እዚህ ጋር ነው። እና እዚህ ጋር ያሉት መንገዶች በጣም ጠባብ ናቸው። የአካባቢ የኮሪደር ልማት ግዴታ የሚያስፈልገው አካባቢ ነው። ምክንያቱም ለአመታዊት የኮሪደር መተላለፊያ ሰው ተጨናንቆ ነው የሚያልፈው እና ግዴታ ያስፈልጋል። ሰውኛ በዚህ እናቆራርጥና ወደ አየር ጤና የሚወስደው ሳይድ እዚህ ጋር ዳቦ ቤት አለች። ሰውኛ በዚህ እናቆራርጥና ወደ አየር ጤና በሚወስደው ሳይድ ወደዛ እንሂድና ከዛ ተመልሰን ወደ ላይ እንመጣለን። እዚህ ጋር የቤተል ታክሲ ታገኛላችሁ። ቀን ላይ ደግሞ ተክለ ሃይማኖት፣ መርካቶ ምናምን ታገኛላችሁ። የአደባባይ ነው። መሀል ላይ ትልቅ አደባባይ አለ። ከዛ እኛ በስተግራ በኩል እግራችን ይዘን የአየር ጤና ከቤተል ልክ እንደመጣን በስተግራ ታጠፍኩኝ። አየር ጤና መስመር ይዤ እየወረድኩ ነው ወደታች። እዚህ ጋር የአየር ጤና ታክሲዎች የሚወርዱበት ነው። አየር ጤና ዓለም ባንክ ብለው ማለት ነው። እዚህ በስተግራ በኩል ወርቅ ቤቶች አሉ። ዓለም ባንክ ወርቅ ቤቶች ይበዛሉ ከቤተል እና ልብስ ቤቶች ምናምን አሉ። መኪናው ጋርዶን ነው እንጂ እዚህ ጋር ደግሞ ገበያ አለ። ገበያውን ስንዞር አሳያቸዋለሁ። እና ዳቦ ቤት ምናምን አለ አለፍ እያለ እዚህ ጋርም አለ ወርቅ ቤት። እዛ ልብስ ቤት ነው የሚበዛው እና ገበያ ይሄ ጉሊት ገበያ ምናምን ገበያ ይበዛል።
እዛ አደባባዩን ሳይት እየለቀቅን ስንሄድ ትንሽ ግርግሩ እየቀነሰ ምናምን ይሄዳል። ሞባይል ቤቶችም አሉ፣ የጥገና ቤቶች ምናምን። አሁን ትንሽ ፈታ እያለ መጣ። ፈታ እያለ መጣ እና ይሄ የኮሪደር ልማት ጀመርበት አሪፍ ይሆናል። ትንሽ እዚህ አካባቢ የሳይድ ወቆቹ ሳይድ ወቅ ማድረጊያዎቹ ግዴታ መስፋት አለባቸው። ሰው ተጨናንቆ ተጣቦ ነው የሚሄደው። እዚች ጋር አንድ ዳቦ ቤት አለች ኮርና ጋር ሰው ተጋጨን። እዚህ ጋር ይገርማችሁ ገጨው ሰው ሰላም ባንክ ለመኖሪያም በጣም ምቹ ነው። ለቤተል ቅርብ ስለሆነ ቤት ኪራይ ምናምን ፕራይሱ በጣም ተመጣጣኝ። ቤተል በጣም ውድ የሚባል ሰፈር ነው። ሰላም ባንክ ደግሞ በጣም ተመጣጣኝ የሚባል ዋጋ ነው ያለው እና ለስራም አሪፍ ነው፣ ለመኖሪያም እንደዚያው አሪፍ እና የውስጡ የሰላም ባንክ የውስጥ ለውስጥ ሰፈሮች አሪፍ ናቸው ለመኖሪያ። በቀኝ መዞሪያ ፈልገን እንታጠፋለን። የጁት ዳርክ ነው፣ ምክንያቱም እዚህ ጋር ያሉት ላይቶች ብዙ ድምቀት የላቸው። እዚህ በኩል አየሁ መግቢያ በዚህች እንገባና ወደ ላይ ወደ አንፎ ወደ ሜዳ መስጂድ የሚወስደው ሳይድ ነው የሚይዘው። ምክንያቱም ከዚህ በታች ያለው ዳርክ ነው፣ ብዙ ሱቅ የለም ምናምን ብዙ የሚታይ የለም። ሰላም ባንክ የኛው ጀስት አደባባይ ብቻ ነው በደንብ ሞቅ ዳመቅ ያለ እና ውስጡ በጣም ሰፊ ነው፣ ለመኖሪያ የሚመች ነው። ሰላማዊ ሰፈር ነው፣ በጣም ቆንጆ ሰፈር፣ ሰፊ የሚመች ለመኖር የሚመች ነው። መስጂድም እንደዚሁ ሰፈር መስጂዶች ታገኛላችሁ። ትላልቅ መስጂዶች የምትፈልጉት አለ፣ ትምህርት ቤትም አለ፣ አይ ቲንክ ኮሌጅም አለ። ገበያ ደግሞ በጣም አሪፍ ገበያ አለ። የሆነ ቀን አላቸው ራሱን የቻለ ቦታ አለ፣ እዛ ይከፍታሉ። እዛ መታችሁ መግዛት ትችላላችሁ። ቤተል የለም፣ ወደ ላይም የለም። አሪፍ የገበያ ቦታ እዚህ ነው። ዋጋቸው በጣም ርካሽ ነው፣ ተመጣጣኝ ነው ምናምን እና ደግሞ ጉሊት የሚባለው እናቶቻችን ምናምን የሚሸጡት አይነት ቫይብ ገበያ አለ፣ ሪል ማለት ነው። ያ ሁሌ ነው ያለው። ሁሌ ቀን ምናምን አይመርጥም፣ ሁሌ ኦፕን ነው። ሙዝ አለ፣ ቲማቲም፣ ሽንኩርት አለ፣ አትክልት አለ ምናምን እና ፕራይሱ የውጭ ከሚገዙት እዚህ በጣም ተመጣጣኝና ርካሽ የሚባል ነው። በቃ አሁን ይሄ በስተግራ በኩል ከዚህ ጀምሮ ጉሊት የሚሸጥበት ነው። ስቲል እንደውም አሁን አለ ራሴ ሙዝ ይሸጣል። ሙዝ፣ አቮካዶ ይታየኛል። ከዛ እያለ ያው ይቀጥላል። ዛምዘም ባንክ አለ፣ እዚህ ጋር ቴክኖም አለ።
ዓለም ባንክ የሚኖር ሰው የሚፈልገው ነገር እዚሁ ገዝቶ ነው የሚገባው። ሌላ ሰፈር መሄድ አይጠበቅበትም። አንደኛ ዋጋውም አሪፍ ነው ምናምን። አይኒ ልብስም ምናምን አሪፍ ነው ዋጋቸው። አትክልትም እንደዚሁ አሪፍ ነው ሰፈር። ስቲል አለ ሰዓቱ አሁን 2:26 ከምሽቱ። እዚህ ጋር የአየር ጤና ታክሲ፣ የሜክሲኮ ታክሲ ታገኛላችሁ። ባስ ምናምን ይቆማል እዚህ ጋር እና ስቲል አያችሁት። ሌላ ሰፈር አሁን በዚህ ሰዓት ምንም ሰው ወደ ቤት እየገባ የሚቀዘቅዝበት ታይም ነው። እዚህ ስቲል በቆሎ፣ ብርቱካን፣ ቆሎ ምናምን እየተቀቀለ በቆሎ ይሸጥበታል። እስቲ እና አይመሽም ይባል አይመሽም። ቫይቡ በጣም ደስ ይላል። ሙቀም ያለ መሀል ላይ ቀረው ወገን ተሳቢ መጣ። እዚህ ጋር ተሳቢ መኪና እኔ አልወድም። ሰው አሁን አደባባዩን እየዞርን ነው። አደባባዩን እየዞርን ይሄኛው ወደ አልፋ ትምህርት ቤት የሚወስደው ነው። እዚህ ጋር ንግድ ባንክ አለ። ንግድ ባንክ ቤቶች አሉ ከዚህ ጀምረው ፍር ላይ አሉ። እኛ ይሄኛውን የወደ አልፋ የሚወስደው መንገድ ትተን እዚህ ጋር ፖሊስ ጣቢያ አለ። ፖሊስ ጣቢያ ብለን ወደ ኢማሙ አህመድ መስጂድ የሚወስዳለ። የዛሬው የዓለም ባንክ በምሽት ምን ትመስላለች ቪዲዮአችን ይህን ይመስላል። በሌላ ዳይሊ ቭሎግ እንገናኛለን። ቻው።